Breaking news. The Pentagon is preparing for a global conflict. Something unusual is happening in the United States. The Pentagon has ordered an emergency meeting with hundreds of its top military commanders. Yup, the White House has just declared a countrywide state of emergency, and we are not getting much time to get out. People in Virginia were terrified after 800 of the country's strongest military generals were rushed by the Secretary of War, Pete Hegseth, for an emergency meeting at the military facility Quantico. ውድ የፍጻሜ ማንቂያ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በክርስቶስ ብዝት ይበልልኝ። ሰብስክራይብ በማድረግ ሼር በማድረግ ለብዙ ሰው አድርሱልኝ። የአሜሪካው የመከላከያ ሚኒስቴር ፔት ኤክስተዝ ከ800 በላይ የሚሆኑ ጀነራሎችን በተለያዩ ስፍራ የሚኖሩትን ከጀነራል እስከ መካከለኛ አዛዦችን ወደ ቨርጂኒያ ወደሚገኘው ኳንቲያኮ የፔንታጎን ዋና መሰብሰቢያ በአስቸኳይ እንዲገኙ ጠርቷቸዋል። እንግዲህ በ30 ዓመት የአሜሪካ ታሪክ ውስጥ እንዲህ አይነት ድንገተኛ ትዕዛዞች ወይም ደግሞ ጀነራሎች በአንድ ላይ እንዲሰበሰቡ ተጠርተው አያውቁም። እንዲህ አይነት ኢመርጀንሲ የሆነ ወይም ደግሞ ድንገተኛ የሆነ ጥሪ ተደርጎ አያውቅም። ይሄ ለመጀመሪያ ጊዜ ነው እየተባለ ነው። በዚህ ውስጥ እንግዲህ ዓለማችን ላይ ምን ሊሆን ይችላል የሚለው ነገር አሁን በጣም ከምን ጊዜውም በላይ የሚጠበቅ ጉዳይ ሆኗል ማለት ነው። ሁሉም አይኑን በአዳዲስ ነገሮች ላይ ተክሏል። ትላልቅ ሚዲያዎች በጣም በሚገርም አየሩ ላይ ሚዲያው ሁሉ የሚዘግበው ይሄንን ነው። ትላንት ማታ ነው ይሄ መግለጫ የተሰጠው። እንግዲህ ሰሞኑን በአሜሪካ በኒውዮርክ እየተደረገ ያለ የዓለም መንግስታት ስብሰባ አለ። በመካከለኛው ምስራቅ ጉዳይ ላይ በጣም ብዙ ነገሮች እየተነገሩ ነው። በጣም ብዙ ነገሮች እየሆኑ ነው። ዓለም ሁሉ የፍልስጤምን ሀገርነት ደግፏል። እስራኤሉ መሪ ፕሬዝዳንት ቢቢ ኔታንያሁ ንግግር በሚያደርጉበት ጊዜ እንዳለ ከስብሰባው ለቀው ወጥተዋል የስብሰባው ታዳሚዎች እና ኔታንያሁም በንግግራቸው ላይ ምንም አይነት ግራ መጋባት እንኳን ሳይፈጠርባቸው ፍልስጤም የምትባል ሀገር እንደማትኖር አጥብቀው አጽንኦት ሰጥተዋል። በዛ ላይ ደግሞ መረጃ እንትን በማለት የኦክቶበር 7 2023ን አስታውሱ የሚል ኪውአር ኮድ ደረታቸው ላይ ይዘው ብቅ ብለዋል። በአሜሪካ ከተሞች መንገዶች ላይ በብዛት አሰልፈው ኦክቶበር 7ን 2023ን አስታውሱ የሚል ቪዲዮዎች ተለቀዋል። እንግዲያስ ምን ይፈጠራል ነው አሁን ቀጣዩ ምን ይፈጠራል? ከዚህ በፊት ደጋግመን የጮህንበት ጉዳይ ነው። ደጋግመን እኔም ጭዌበታለሁ። ከዚህ በፊት ከአንድ 2-3 በላይ ቪዲዮችን ሰርቻለሁ በዚህ ጉዳይ። ሌሎች ወንድሞችም በዚህ ጉዳይ ቪዲዮ ሰርተዋል። እንተው የነቃ አይደለም። አሁን የሚፈጠረውን ነገር ዝም ብለን ማየት ብቻ ነው የሚጠበቅብን። ዝም ብለን ሰሞኑን የሚፈጠረውን ነገር እናያለን። ናሳ ደጋግሞ ያወጣው መረጃ አለ። በዚህ በኦገስት ውስጥ ነበረ ይህ መረጃ ለመጀመሪያ ጊዜ 3i አትላስ የምትባል ሜቴዎር ከሌላ ዓለም እየመጣች ነው የሚል በሰዓት 137,000 ኪሎ ሜትር በላይ የምትፈጥን ሁና ተገኝታለች። ያም እስከ ሴፕቴምበር ድረስ የምድራችን አትሞስፌር ውስጥ ትገባለች ወይም ደግሞ ፀሐይ አካባቢ ትገኛለች ተብሎ ይጠበቃል። ከዛ በኋላ ደግሞ ያም እንግዲህ በማርስ የአዋር ወይም ደግሞ የማርስ ትይዩ በሚሆን አካባቢ ላይ ነው ትገኛለች ተብሎ የሚጠበቀው። ያ ሆኗል ማለት ነው። እንግዲህ ወደ ምድራችን አቅጣጫዋን ቀይራ እየመጣች ነው ይባላል። ናሳም በዚህ ጉዳይ ላይ መግለጫ ሰጥቷል። የጠፈር መከላከያም ተቋቁሞ በአሜሪካው ፕሬዝዳንት አማካኝነት በዚህ ጉዳይ ላይ በጣም አይናቸውን 24 ሰዓት ሳይነቅሉ በናሳ ሳተላይት አማካኝነት እየተቆጣጠሩት ይገኛል ጉዳዩን። እንግዲህ ከመስከረም በኋላ አሁን ከያዝነው ከዚህኛው ወር ሴፕቴምበር 25 በኋላ ወደ ኦክቶበር አካባቢ ለመግባት አካባቢ ላይ ወደ 270 ኪሎ ሜትር በሚሆን ፍጥነት ወደ ምድር ትመጣለች ተብሎ ይጠበቃል። እቺ ሜቴዎር 3i አትላስ የምትባለው ሜቴዎር ወደ ምድር ትገሰግሳለች ተብሎ ይጠበቃል። እንግዲህ ራዕይ 9 ላይ እንደተገለጸው ከሰማይ ወደቀ ኮከብ የሚል ትንቢት አለ።
ምናልባት እሱም ሊሆን ይችላል። ነገር ግን አሁን በዚህ የአሜሪካው የፔንታጎን ስብሰባ ላይ ምንድነው ይሄ ጉዳይ እንደዚህ አንገብግቧቸው በጣም አስቸኳይ ኢመርጀንሲ በሆነ ጥሪ እንዲሰባሰቡ ያደረጋቸው ሲባል እንግዲህ ኔቶ ከሩሲያ ጋር የገባበት ፍጥጫ አለ። ኔቶ በዩክሬን አማካኝነት ሩሲያን በድጋሚ መውጋት ጀምሯል። ፖላንድ እና እነ ጀርመን እንግሊዝም ከሩሲያ ጋር ፍጥጫ ውስጥ ገብተዋል። ሩሲያ የመጨረሻ የተባለውን የኒውክሌር ቦምብ መሳሪያዎችን ተክላለች፣ አመጣጥራለች። ወደ አሜሪካ፣ ወደ እንግሊዝም፣ ወደ ጀርመንም፣ ወደ ኔቶንም ለመምታት ተዘጋጅታለች ማለት ነው። እንግዲህ በቅርቡ የሆነውን እናውቃለን። የሩሲያ ድሮኖች በኔቶ አባል ሀገራት ወይም ደግሞ ኔቶ ወታደሮች የሚገኙበት ካምፖች ውስጥ በቅርበት ሰልለው እንደወጡ ይታወቃል። ከዛ በኋላ ኔቶ ሩሲያ ለመምታት በጣም ውሳኔ ላይ ደርሷል ማለት ነው። አሁን ምናልባት አሜሪካ በዛም ጉዳይ ሊሆን ይችላል ተብሎ ይገመታል። ከዛ ውጪ ግን መረጃዎች እንደሚያመለክቱት ከሆነ በቀጥታ ከሰማይ ወይም ደግሞ ከጠፈር እየመጣ ያለውን የዚህ የስሪ አይ አትላስ የተባለችው ሜቴዎር ለመምታት ወይም ደግሞ ጉዳዩን በቅርበት ለመከታተል እና ዓለማችን ላይ የሚፈጥረውን ነገር ከወዲሁ ለማክሸፍ ነው የሚል መረጃዎች እየወጡ ነው። መጽሐፍ ቅዱስስ በዚህ ጉዳይ ምን ይላል? እንግዲህ ከዚህ በፊት ደጋግሜ በሰራሁት ቪዲዮ ላይ መመልከት ትችላላችሁ ገብታችሁ። በዚህ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 ጀምሮ እንዲህ የሚል ቃል አለ። ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። ጌታችን ኢየሱስ ክርስቶስ ራሱ በማቴዎስ 24 ቁጥር 42 ላይ የጌታ ቀን እንደ ሌባ እንደሚመጣ ይናገራል። ከሌሊቱ በየትኛው ሰዓት እንደሚመጣ ባለቤቱ ቢያውቅ ቤቱ እንዲቆፈር ባልተወም ይላል። እንግዲያውስ ንቁ፣ ጌታችሁ በየትኛው ሰዓት እንዲመጣ አታውቁምና ተብሎ እንደተጻፈ ወገኖቼ እኛ ደጋግመን እየጮህን ነው፣ እንድትነቁ ያስፈልጋል። አሁን ዓለማችን ምን አይነት ጣጣ ውስጥ እየገባች እንደሆነ ከወዲሁ ልትረዱት ትችላላችሁ። ምክንያቱም በእስራኤል ጉዳይ ላይ ሰላምና ደህንነት እናመጣለን ብለው ያደረጉት ጉዳይ ወደ መካረሩ ገብቷል። እስራኤል ጉዳዩን እንዲህ በቀላሉ እንደማታየው፣ አሜሪካም ደግሞ ከእስራኤል ጎን እንደሆነች እዚህ የዩኤን ስብሰባ ውጤት ያን ነው የሚያሳየውና እየሆነ ያለው ነገር መጽሐፍ ቅዱስ በተናገረው መልኩ እየሆነ ነው እናያለው። ስለዚህ ይህ የመጨረሻው ጊዜ ነው ወገኖቼ። እንግዲህ መንቃት አለብን። ወደ ጌታ መመለስ አለብን። ወደ እግዚአብሔር መመለስ አለብን። ንስሐ መግባት አለብን። እግዚአብሔር የመዳን መንገድ አድርጎ ያመጣውን ልጁን ኢየሱስ ክርስቶስን ተቀብለን ወደ ዘላለማዊ ሕይወት ማምለጥ አለብን። ሰሞኑን ሙሉ መረጃ ይዤላችሁ እመጣለሁ በዚህ ጉዳይ። አሁን ግን ለጊዜው ድንገተኛ መረጃ ስለሆነ የደረሰኝ ሼር፣ ሰብስክራይብ በማድረግ ለብዙዎች አድርሱት። ይህን ጉዳይ መስማት ላለባቸው ብላችሁ ለምታምኑት ሁሉ ሰው አድርሱልኝ።